Hello everybody, how are you? I am fine. My name is Abel Duka from Gamma Arba Minch in Haramaya University, the Department of Journalism and Mass Communication. I have one message for you. አንድ መልእክት አለኝ። ግቢ ተማሪ የሆናችሁ ግቢ ላይ ያላችሁ እየተማራችሁ ያላችሁ ፕሬሽን ልትሆኑ ትችላላችሁ፣ ሲኒየርም ልትሆኑ ትችላላችሁ። ግቢ ላይ እየተማራችሁ ያላችሁ ተማሪዎች እንዲሁም ግቢን ለመግባት እየጣራችሁ እያነበባችሁ እየተማራችሁ ያላችሁት 11ኛ 12ኛ ክላስ እና ከዛ በታች ያላችሁን ተማሪዎች ሙሉ አጠቃሎ ሙሉ ኢትዮጵያውያን ዩዝ ፖፑሌሽን የወጣቱ ህዝብ አንድ መልእክት አለኝ። ኢትዮጵያዊ የሆናችሁ ወደ ግቢ ስትመጡ አዲስ ተቀያሪ ጫማ፣ አዲስ ሱሪ፣ አዲስ ሹራፍ፣ አዲስ ኮት እንደሚያስፈልግ የተለያየ ለእናንተ ለስጋ ፍላጎት የተለያየ ነገሮችን አዳዲስ ነገሮችን ገዝታችሁ እንደምትመጡ ያህል ወደ ግቢ ስትመጡ ለኢትዮጵያ ደህና ሐሳብ መልካም የሆነ ሐሳብ ለማሰብ አገሪቷን ለመገንባት ሰላምን ለማምጣት ሰላምን ለማውረድ ምን ያስፈልጋል መሰለ? አዲስ አእምሮ፣ አዲስ ልብ፣ አዲስ አስተሳሰብ፣ አዲስ ፍቅር፣ አዲስ አንድነት ያስፈልጋል። ስለዚህ አካባቢነትም ይዛው ዘረኝነትን ይዛው ጎሳኝነትን ይዛው ብሔረኝነትን ይዛው ሁሉም ነገር ይህ ባክዋርድ የሆነ ቲንኪንጎችን በሙሉ አስወግዳችሁ ንጹሕ አእምሮ ይዛችሁ ኑ። የትኛውም ዩኒቨርሲቲ ይቀበላችኋል፣ ያስተናግዳችኋል። ስለዚህ ብሔረተኝነትን፣ አካባቢነትን፣ የወረደ ማንነት፣ የወረደ አስተሳሰብነት፣ ቋንቋነት፣ ክፍፍል፣ መለያየት፣ ጥላቻን ምናምን እሱን እዛ አስወግዱ። ዩኒቨርሲቲ ማለት ስሟ ዲስክራይብ እንደሚያደርግ ማለት ነው። የሁሉ የብዙሃን ስብስብ ናት፣ ብዙን ያቀፈች ናት እና ስለዚህ ብዙ እንዳቀፈችው ብዙዎችን ታስተናግዳለች። በሰላም በፍቅር በአንድነት የምትኖርባት ናት እና ስለዚህ ዩኒቨርሲቲ ለመምጣት የምታስቡና መታችሁም ያላችሁትም ቢሆን ለአገሪቱ ሰላም እንቁም፣ ለኢትዮጵያ ሰላም ይሁን። ኢትዮጵያ አንድ ናት፣ አሁንም አንድ ናት፣ ወደፊትም ኢትዮጵያ አትፈረስም።